the graduation of Fruity, aka Tina. Hey you guys, Dinachu. So I know YouTubeን ትቼዋለሁ because ባለፈው ፖስት ያደረኩት ማለት ነው የማይሆን ቪው ሲኖረው I'm like you know what no thank you ብዬ ግን I think I'm gonna be back እና አርፍጃለሁ እና ምን እናደርጋለን መሰላችሁ? ከዛ አብረን ጸጉሬን ጠቅልዬው ነበር ያደርኩት። ከዛ በኋላ ጸጉሬን ስፈታ ምናምን አንድ ላይ እንሆናለን ብዬ አስቤ፣ ግን ሳስበው ሰዓቱ እየሄደ ነው። አሁንም ኦልሬዲ ሄዷል። ምንም ሰርቼ መጣሁ። so yeah also I dyed my hair if you can't tell የት ነው የምንሄደው? ጥሩ ጥያቄ ነው። obviously it's graduation season እና ሰርግ season በኢየሱስ ስም እና ሳማር እንዳልነበር ወይኔ እንዴ ማንንም ይጠራኝ የለም መሄድ የለም ብዬ ሳልጨርስ በየሳምንቱ አለኝ የማናትኑ ወይ ለሚሾዩ የቆንጂትን ትታያለች። ግራጁዌሽን ልንሄድ ነው ተጠርተናል። አሁን ምንድን ነው የሚቀረን መሰላችሁ? ቀሚሴን ነው። ቀሚሴ ማን ጋር ነው? ሪሃን ጋር ነው። ሂጂ መቀበል አለብኝ። ተቀብዬ መጥቼ አስቤ ነበረ። ትናንትና እዛ ነበርኩኝ ግን ታይም ስላልነበር በቤት መጣው። ሶ አሁን ኤቭሪቲንግ ጨርሼ እዛው ልብስ ለብሼ እሄዳለሁ ብዬ አሰብኩኝ። ሶ ያ that is the plan ነበር የተሰጠኝ። some people አንዳንድ ሰዎች አልተመቻቸውም። ብቻሽን እንዳትመጪ ይደብርሻል ተብዬ 2 ነበር የሰጠችኝ፣ ግን everyone is busy so I'm gonna go alone ማለት ነው። ፈጣሪ ከኛ ጋር ይሁን አሜን። so yeah ሪሃን ጋር እንሂድ፣ እዛ እንገናኝ። አታክ እያደረገችኝ ነው። there you go ደርሰናል፣ መተናል። ፀሐዩ ቆንጆ ነበር። ወዝ ቆንጆ ፀሐይ ከላይ ጨርሰናል። ከዛ አሳኛችሁ ከታችም አልቋል። ሰዓቱ ሄዷል። ከዛ በቃ ቀሚሱን አድርጎ መውጣት ነው። ያበደ ነው። አሳያችኋለሁ እንዴት ጨርስና ጧት ብታይ ማን ነው ፀጉሬ ሲያምር ነው እኔ አውቃለሁ። ለጥ አለ እግዚአብሔር የኔ መንፈስ ገባበት። በስርዓት ወይ አልጠቀለልኩትም ወይ የሆነ ነገር አልገባም። በጣም ነው የሚያምረው። ብድግ ነው ፀጉር ታዩ እስኪ። እኔም አጽብ መጀመሪያ ቀን ያየኋት በፀጉሯ ነው። ቡፍ አድርጋው መጣ። እዚህ አሁን እንትን አላረሽም አለዛብ አሁንማ ነው ቡፍ በላዋለሁ። ካወቋት በኋላ ቡፍ የሚል ነው ካደኝ። ያማ እንዴት ለምን እንደምታረጉት ነው? በዚህ በጣም ነጥቷል ይላል። ግን ኖርማል ነው፣ ያምራል። ሳይኮ ነው እንዴ ካማጊ ነው ነጥቶ እቃዎችን ችግር ፈጥራለሁ። ኦሬዲ ችግር ፈጥራለሁ። አክሰሰሪስ እና ሌሎች ነገሮች ማለት ፊቴ ሲያምር okay ሌላኛው ይሆንና አድርጌ መጣሁ። Guys, this was me outside of Rihan's souk. I didn't know she was recording me. ግን ያ we right after ነበርና immediately ደርሶ ነበር የወጣሁት። I didn't show you guys my outfit and the accessories ምናምን ነገር ግን ያ was ሩቅና እንትን እንዳይለን ብለን ካንስል እንዳያደርገው ብለን immediately ነበር የወጣሁት ለዋብሼ እና this is me showing you my gift I bought her እና ተወዳለች ቤት ተስፋ አደርጋለሁ። also ማለት ነው በህግ አምላክ ይሄ ሰሚት አያት ምናምን ሩቅ አይደለም የምትሉ ሰዎች በህግ አምላክ ፕሊዝ እዛ ለመድረስ almost like 1 ሰዓት ምናምን ሊፈጀብን ብቻ እንደምንም ብለን ደረስን። ከዛ በኋላ I was walking ወደ እነሱ በጣም ብዙ ድግስ ነበርና ግራ ያጋባ ነበር፣ ግን በመጨረሻ ማገኘዋ she looks amazing. Obviously everything was amazing guys. ድግሱ was ሰርግ was not graduation, it was ሰርግ። I don't deny there's some strange evolutionary process going on.
አመባት ኢት እና እጅ ተጠቅሞ እና ደርሰናል እና ስትረስፉል በጣም ውስጥ ነው ያለው። አሁን ሰው ያ ደርሰናል። ፈጣሪ ይመስገን። ከዛ ምግቤን ልበላ ሄድኩኝ። ደግሞ ከወድ ያን ያህል ብቻዬን ስለነበር ከወሶስ በሱት በጣም ብዙ ሰው ነበር የነበረው። በጣም ብዙ ነው የቀረው። ግን ምግቤን ማነሳው የበላን ነበር። ቁርጥ ነበረ። አይ ኤት ሱንም እዚህ ጋር በልተን ጨርሰን እኔ ሂጂ እዛ ልውረገረግን ብዬ ተቀብጬ ነበረ። ከዛ ትንሽ ቆይተው ለሷ ስጦታ የመስጠት ፕሮግራም ተጀመረ። her dad was making a speech and we were all crying. ከዛ በኋላ ማሚዋም እንደዛ ስፒች ሰጥታ ነበረ። ስጦታ ምናምን ሌላ ሰዎችም የሰጧት ነበረ። ከዛ ወደ ጭፈራው ተመልሰን ማሙድ አሁን መጥተው ነበረ፣ ግን I was late እና ላየዋቸው ነበረ። ብቻ ነው ስኬዱ በኋላ ነበር የደረስኩት። ከዛ ጭፈራውን ተጀመረ። ገብተን እኛም ስንጨፍር ነበር፣ እኔም ስጨፍር ነበረ። እዚህ ጋር አይዶን ሪኮርድ እንዳልኳችሁ ቅድም ምንም ስልክ ራሱ የት እንዳለ ራሱ አላውቅም ነበረ። ግማሹን ቪዲዮ ላኪልኝ ብያት ነው ከሷ ራሱ የወሰድኩት። እዚህም በቃ ኤቭሪባዲ ዋዝ ኦን ዘ ዳንስ ፍሎር ዝም ብለን እየጨፈር ነበረ። ጨፍረን ዲጄው ሰው ከመሄዱ በፊት የኬክ ፕሮግራም እንትን ይበል ተብሎ ኬክ ቆረስ ተባለና ፎቶ መነሳታለ ይነሳ ተብሎ እዛ እሷ ኬክ እየቆረሰች ነበረ፣ ፎቶዋን የተነሳች ነበረ። እኛ ከኋላ በቃ ዝም ብለን እንጮህ ነበር ነው የምላችሁ። እየጮህን ካሜራው ማኑ ራሱ ዞር ብሎ ሳይን አይቀርም። እኛ እዛ ስንጮህ ነበረ፣ ሃይፒ ያረግናት ነበረ ከኋላ። ኤቭሪባዲ ዋዝ ሃይፒንግ አፕ፣ በቃ ያበደ ነበረ። እሷን ፎቶዋን ተነሳስታ ኬኳንም ቆርሳ ከጨረሰች በኋላ እዚህ ጋር ሰው ሳይሄድ እንጨፍር ተብሎ ዲጄው በቃ ከፍቶ ብለን ስንጨፍር ነበር ነው የምላችሁ። ከዛ እኔ ትንሽ ብሬክ ልውሰድ ብዬ እላይ ሂጄ በዛ ፎቶዬንም ስነሳ ነበረ። ይሄ ማታ ላይ እኛ ብቻ ቀርተን ወጣቱ ከዛ ስንጨፍር ነበር። ከዛ ደግሞ ሼፉ ከየት እንደመጣ አናውቅም። ሼፉ መጥቶ በቃ አልኳችሁ he was everything የምር እየሳቅን ጋር ነበር። ግን ከየት እንደመጣ አናውቅም። ዝም ብሎ የሆነ ሰዓት ላይ መጣ። በቃ ነው የምላችሁ። በቃ እኔማ የሆነ ሰዓት ላይ ጨርስ ጠርሙሱን ጭላሽ ላይ አድርጎ ሲጨፍር ጉዳችን ተለያየኩ ነበር እንዴ። በቃ we're so done like ምንም እዚህ ምንም አንሰራም። ድግስ እሱ ነው እያልኩኝ ዲምራሱ በቃ ሳይንስ ፈርቆልሱ ተራ ነው እያልኳት ነበር። ብቻ ሰዓቱም ሄደ፣ በጣም መሸ። ከዛ እኔ ወደ ቤት ሄድኩኝ። This is the end of the video guys. I hope you liked it. I'm gonna post the video ከዚህ በኋላ constantly ብያለሁ። So ለዛ like and subscribe guys and bye.